እንዴት ዋላችሁ? ሰላም ናችሁ? እንደምን ናችሁ? ቀኑ እንዴት ነበር? ዛሬ የምንመለከተው 27ኛውን የሊደርሺፕ ስታይል ነው። በአርቲፊሻል ኢንቴሊጀንስ የታገዘ ወይም ደግሞ ኤአይ አግመንትድ ሊደርሺፕ ስታይልን እንመለከታለን። ይህ የሊደርሺፕ ስታይል ዲፋይን ሲደረግ ይህ የላቀ አመራር ዘይቤ የቴክኖሎጂ አጠቃቀምን የአርቲፊሻል ኢንቴሊጀንስ ኤአይ አቅምን በጥልቀት በመረዳትን ውሳኔዎችን በማስረጃና በመረጃ ላይ ተመስርቶ የሚመራ ነገር ግን ሰብአዊን ሴቶችንና ስነ ምግባርን የማይዘነጋ የዘመናችን ምርጡ የአመራር ጥበብ ነው ወይ ዘዴ ነው ማለት ነው። ዘይቤ ነው ማለት እንችላለን። እንግዲህ ጠንካራ ጎኖች አሉት የሊደርሺፕ ስታይል። ይሄ ፈጣንና ትክክለኛ ውሳኔ ለመወሰን በጣም ይጠቅማል ነው። ብዙ መረጃዎችን በሰከንድ ውስጥ አይቶ ምርጥ ውሳኔ ለመስጠት የሚረዳ አይነት ሊደርሺፕ ስታይል ነው። ሁለተኛው ጊዜን መቆጠቡ ነው። በጣም አሰልቺና ተደጋጋሚ የቢሮ ስራዎችን በኮምፒውተር በመስራት መሪውና ሰራተኞቹ በትልልቅ ጉዳዮች ላይ ትኩረት እንዲያደርጉ የሚደረግበት አይነት ሊደርሺፕ ስታይል ነው። አዳዲስ ነገሮችን ቀድሞ ማወቅ ነው። ይህ እንግዲህ በትምህርትም ሆነ በስራ ዓለም የሚመጡ አዳዲስ ለውጦችን ቀድሞ ለመረዳትና ለመዘጋጀት የሚረዳ አይነት ሊደርሺፕ ስታይል ነው። ድክመቶች አሉት። እንግዲህ የመረጃ አድሎ ሊኖር ይችላል። ኮምፒውተር የሰጡትን ነው እንግዲህ መረጃ ያገኘውን መረጃ ነው መልሶ የሚሰጠውና ኤአይም ቢሆን ኮምፒውተሩ የተማረውን የድሮ ስህተት ያለበት መረጃ ከሆነ የሚሰጠው ውሳኔም የተሳሳተ ወይም አድሎ ያለበት ሊሆን ይችላል። ይሄ this is fact የተሰጠውን ነው እንደገና ሰርች አድርገን ስናገኝ የሚሰጠን። ሌላው ጭንቅላትን አለማሰራት ነው። የጥገኝነትን ያመጣል ነው። ሁሉም ነገር በቴክኖሎጂ ብቻ መስራት የሰዎችን የማሰብና የመመራመር በጥልቀት የማሰብ አቅምን ሊያዳክም ይችላል ነው። ይሄ ዲሜሪቱ ነው። ሌላው የሰዋዊ ስሜት መራቅ ነው። እንግዲህ በሰዎች መካከል ያለው መቀራረብ ስሜትን በመቀነስ ስራውን በቃ ቶታሊ ይሄ ማሽን እንዲሸጥ ወይ ደግሞ ይሄ በኮምፒውተር ላይ የታገዘ ብቻ እርስ በርስ ያለን ሪሌሽንሽፕ እንዲቀንስ ሊያደርገው ይችላል። እንግዲህ ሌላው ደግሞ ከፍተኛ ወጪ የመጨረሻው ቴክኖሎጂውን ለመግዛትና ደህንነቱን ለመጠበቅ ብዙ ገንዘብ ሊጠይቀን ይችላል ማለት ነው። እንግዲህ የዛሬ ያየነው 27ኛውን የሊደርሺፕ ስታይል ነው። እዚህ ላይ የማቀርባቸው በጣም አጠር አድርጌ ነው። በጣም ሰፊ ናቸው። ወደፊት እንግዲህ እነዚህን ሰብሰብ አድርገን በቀላሉ አንብባችሁ የምትረዱበትን ሞዳሊቲ አመቻችተን መጣለን ብዬ አስባለሁ። ስፔሻሊ እስካሁን 27 የመጣሁባቸው የሊደርሺፕ ስታይሎች ራሳቸው በጣም ሰፊና አንድ መጽሐፍ የሚወጡ አይነት እንትኖች ናቸው፣ ፕሬዘንቴሽኖች ናቸው። ይሄ ሊደርሺፕ ስታይል የሚለው ባይት ሰልፍ አንድ ትልቅ መጽሐፍ የሚወጣው ነው እና ወደፊት ማንም ሊያነበው በሚችል መልኩ በደንብ አጥርተን ወደ እናንተ ለመቅረብ ጥረት እናደርጋለን። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በጣም እወዳቸዋለሁ። በሚቀጥለው ቀን እስከምንገናኝ ቴንክ ዩ ሶ ማች